እንዳትተይ አዎ እንዳትተይ አግኙ ለማን አባቱ ብለሽ ለዚህ ሶሻል ሚዲያ ህዝብ ብለሽ ገና ኮሜንት ላይ ይናገሩኛል ብለሽ በሰው አትመሪ፣ በራስሽ ተመሪ። የምሬ ነው። አዶናይንም አገኘ፣ አርቲስቶቻችንን አገኘሽ ጋይስ። ከእንደገና ደግሞ ማንንም ያገኘሽ መማርን አገኘች። ቤተሰብ ከስንት አመት በኋላ እነሆ ቃላችን ተከብሯል። በሶሻል ሚዲያ ለፍልፈን ተናግረን አምቧችረን ጋይስ አጣጥለን አገናኝተናል፣ አጣምረናል። እሰይ እንኳን ሆነ ጋይስ እንኳን ሆነ። ምክንያቱም ያው እንደምታውቁት ሶሻል ሚዲያ ላይ ከደጋፊ ሲበዛችሁ እናንተ ምንም ችግር የለባችሁም። ደጋፊ ካላችሁ ስህተታችሁን የሚደብቅላችሁ ጥፋታችሁን የሚደብቅላችሁ ህዝብ ካለ ችግር የለውም። ስለዚህ የኔ እናት እንኳን አገኘሽ። እነ ከሊማ አንቺን ሊያናድዱሽ ነበረ። ዱባይ ላይ እራት በላን፣ ምሳ በላን፣ ቁርስ በላን፣ እንትናልን ብለው አንቺን ሊያናድዱሽ ነበረ። ትልቁ ቦታ ላይ ተገኘሽ። አንቺ ደግሞ ሳይ ደስ ብሎኛል ጋይስ። ምን ሊያሹት እና ደደልሽ ትቀናለሽ ብላችሁ ጠብቃችሁ ከሆነ ኔቨር ኤቨር ከዘርም የለም ቅናት። ጋይስ እህቴ ቤታዬ ከመማር ጋር ተገናኘች። አብሮ ቪዲዮ ሰሩ፣ ጨፈሩ፣ ላይቭ ገቡ። ገና ደግሞ ራት ይበላሉ፣ ምሳ ይበላሉ። ምንድን ነበረ ቫኬሽን ይወጣሉ። የት አባታችሁ እንዲህ ነው እንጂ መናደድ፣ እንዲህ ነው እንጂ ሆኖ መገኘት። ያገሬ ልጅ ደስ አላላችሁ? ደስ ብሎናል፣ ደስ አላለንም በሉ። እኔ ግን ትላንት አልተናገርኩም። ምን ብያለሁ? እህቴ ቤታዬ ማንንም አትስሚ፣ ድፈሪ። ቫኬሽን ከመውጣትሽ በፊት መማርንም አዶናይንም ሁሉንም ማግኛቸው። እንደው ያበጠው ይፈንዳ። አንቺን ለማናደድ ነው ተገናኘን፣ ጓደኛንን፣ ቤተሰብ ነን ብለው መልክ የሰሩብሽ። አንቺ ደግሞ አግኝ። ያ ጋይስ የሚያስቀጠቅጥ ነገር ከተገኘች ትቀጠቀጣለች። ማናችሁ? እናንተ ናችሁ የምታንቧችሩት፣ እኔ አላንቧችርም። ግን ደስ የሚል ነገር ስናይ ደግሞ እናመሰግናለን፣ ቴንኪው እንላለን፣ ጎበዝ እንላለን። የሀገሬ ልጆች